ሰሞኑን በማህበራዊ ሚዲያ ላይ ሲጨፍር ባውንስ ሲያደርግ ተስተውሎ የብዙዎችን ቀልብ የሳበውና የሀገራችን መኪና አፍቃሪያን በፍቅር ጎጃሜው ብለው ስም ያወጡለት አስደናቂ መኪና። ይህ በኢትዮጵያ ምድር ላይ ታይቶ መነጋገሪያ የሆነው መኪና የጀርመኑ ግዙፍ ኩባንያ መርሴዲስ መሐንዲሶች ጥበባቸውን ያፈሰሱበት መርሴዲስ ማይባክ GLS 600 ነው። የመኪናው ልዩ እንቅስቃሴ የአክቲቭ ቦዲ ኮንትሮል መኪናው ከጭቃና ከአሸዋ ውስጥ በቀላሉ እንዲወጣ የሚረዳውና ለመንገደኞች ፍጹም ምቾትን የሚሰጥ አስደናቂ የቴክኖሎጂ ጥበብ ነው። ይህንን የናኘ ንጉሣዊ መኪና አሁን ባለው የገበያ ሁኔታ ከ60 ሚሊዮን እስከ 65 ሚሊዮን የኢትዮጵያ ብር ያወጣል። ከከፍተኛ ጥራት፣ እጅግ ዘመናዊ ደህንነትና ወደር ከሌለው የውስጥ የቅንጦት ዲዛይን ጋር የተሰናዳው ይህ ማይባህ የብዙዎች የህልም መኪና መሆኑ አይቀሬ ነው። ይህን የኢንጂነሪንግ ጥበብ ፍሬ የሆነውን ጎጃሜውን መኪናውን ለመግዛት